እና ይህንን ነጭ፣ ቀይ፣ ጥቁር የምናስረው ለምንድነው? ምሳሌው ምንድነው ሲባል ነጩ ጌታ ጻዕዳ በመለኮቱ ይባላል። በመለኮቱ ነጭ ይባላል። ጻዕዳ ማለት ነጭ ማለት ነው። በደብረ ታቦርም እንደ በረዶ ነጭ ሆነ አይደል የሚባለው? እና ጻዕዳ በመለኮቱ ይባላል። እንደዚሁም እኔ የዓለም ብርሃን ነኝ እንዳለ የአንተ ማደሪያዎች ነን ስንል ነጩን እናደርጋለን። ቀዩ ደግሞ በዓለም መከራን ትቀበላላችሁ እንደተባለ በዮሐንስ ወንጌል ምዕራፍ 16 ላይ ማለት ነው። ስለ ስምህ ደማችንን እናፈሳለን የማለታችን ምሳሌ ነው ቀዩ ማለት ነው። ጥቁሩ ደግሞ መስቀሉን ተሸክሞ የማይከተለኝ ለእኔ ሊሆን አይገባም እንዳለ በወንጌል የምንቀበለው ያ መስቀል መከራ ነው። እናም የምንቀበለው መከራ ጽኑ ነው። በትዕግስት እናልፈዋለን እንጂ ጽኑ መከራን እንቀበላለን የማለታችን ምሳሌ ነው ጥቁሩ ማለት ነው።